ለቢ ብላ የምታገኘውን አጠራቅማ አስራት በኩራታን አስገብታለች። ይህንን ገናና መልአክ አመስግኑላት። እንደዚህ ሁሉ ጽጌ ማርያም የተባለች እህታችን ልጄ በጤና ታሞብኝ ነበረ፣ ለቅዱስ ሚካኤል መጥቼ ህመሙን ነገርኩት፣ ቅዱስ ሚካኤልን ፈውሶልኛል፣ 1000 ብር አስገብቻለሁ ብላለች። እልል ብላችሁ አመስግኑላት። እንደዚህ ሁሉ አንድ ወንድማችን ስራ አልነበረኝም መጥቼ ለቅዱስ ሚካኤል ስራ እንዲሰጠኝ ለመንኩት፣ ቅዱስ ሚካኤልም ስራ ሰጥቶኛል፣ ይህንን ጃንጥላ አስገብቻለሁ ብሎ እንደዚሁ ሌላ ወንድማችን ደግሞ 1200 ብር ስለቴን ስለሰማ አስገብቻለሁ ብሏል። እልል ብላችሁ አመስግኑለት። አንዲት እህት ስራ አልነበረኝ ሊቀ መላእክት ቅዱስ ሚካኤል እነሆ ነገርኩት፣ የሥራ ባለቤት አድርጎኛል። ለክብሩ መግለጫ ይሄን የምታዩትን 2 ጃንጥላ ገቢ አድርጋለች። በእልልታ በጭብጨባ እግዚአብሔርን አመስግኑላት። አንዲት እህት ደግሞ ወንድሜ እጅግ በጣም ያስቸግረኝ ነበረ፣ ከሰው ጋራ ወጥቶ በሰላም አይገባም ነበረ፣ ይጣላ ነበረ እና በዚህ እጅግ በጣም አንድ ቀን አንድ ቦታ ይቀርብናል ብለን እናዝን ነበረ። መጥቼ የዛሬ ዓመት ለቅዱስ ሚካኤል ነገርኩት። ቅዱስ ሚካኤል የወንድሜን ጸባይ አስተካክሎ በትዳር እንዲወሰንልኝ አድርጎ አሁን የሰላም ሕይወት እየመራ ነው። ይህንን ገናና መልአክ አመስግኑልኝ ብላለች። እልል ብላችሁ አመስግኑላት። አመስግኑ። እንደዚህ ወለተ ማርያም የተባለች እህታችን ችግር ነበረብኝ፣ ሐዘን ነበረብኝ፣ መጥቼ ለቅዱስ ሚካኤል ነገርኩት፣ ቅዱስ ሚካኤልም ከሐዘኔና ከጭንቀቴ ፈቶኛል፣ ነፃ አውጥቶኛል፣ ለክብሩ መገለጫ ጥላ አስገብቻለሁ ብላለች። ለሷም አመስግኑላት ምዕመናን። እንደዚሁ አንድ እህት እናቴ ታማብኝ መጥቼ ለቅዱስ ሚካኤል አዝኜ ነገርኩት፣ እናቴ ወደ ሙጥሩ ጤንነቷ ተመልሳለች፣ ቅዱስ ሚካኤል ስለቴን ሰምቷል፣ 200 ብር አስገብቻለሁ ብላለች። አመስግኑ ምዕመናን አመስግኑ። ቅድም እንዳልነው የቅዱስ ሚካኤል ተአምር ብዙ ነው፣ እልፍ አእላፍ ነው። ተነግረን የምንዘልቀው የምንጨርሰው አይደለም። አሁንም የምንችለውን እንናገራለን፣ በኋላም በማታው መርሃ ግብር የቀሩትን እንናገራለን። ቤት ፈርሶብኝ ነበረ መጥቼ ለመላኩ ለቅዱስ ሚካኤል ካንተ አጠገብ ርቄ መሄድ አልፈልግም፣ እዚያው አካባቢ የማርፍበትን ነገር አድርግልኝ አከናውንልኝ ብዬ መጥቼ ነግሬው ነበር። ቅዱስ ሚካኤል ጸሎቴን ሰምቶ ካጠገቤ የትም አትሄጂም ብሎ እዚሁ የማርፍበትን ቤት ሰጥቶኛል። እልል ብላችሁ አመስግኑልኝ ብላ ጃንጥላ አስገብታለች። አመስግኑላት። እንደዚህ ሁሉ ወለተ ስላሴ የተባለችን እህቴ እናቴ ታማብኝ ነበረ መጥቼ ለቅዱስ ሚካኤል ነገርኩት፣ ከህመሟ ተፈውሳለች፣ ጃንጥላ አስገብቻለሁ ብላለች። እልል ብላችሁ አመስግኑ ምዕመናን። ዛሬ እንደዚሁ ስራ አልነበረኝም፣ ስራ አግኝቻለሁ፣ ጥላ አስገብቻለሁ። በጣም ብዙ ልዩ የምንሰማቸው እጅግ የሚያስደንቁ ብዙ ተአምራት አሉ። አሁን በቻለው እንናገራለን። የተረፈውን ደግሞ በማታው የአውደ ምሕረት መርሃ ግብር ላይ የምንቀጥል ይሆናል። አገልግሎታችን ጉባኤያችን በማታው ይቀጥላል። መምህራን ይመጣሉ፣ ዘማሪያን አሉ። ሁላችንም ተገኝተን እንድንማርም በዚሁ ከወዲሁ ጥሪ እናስተላልፋለን። እዚሁ ጋር አንድ እህቴ ወደ አረብ ሀገር ለስራ ሄዳ ነገር ግን እዛ በሄደችበት ስፍራ ላይ ስራ አጣ ነበረ። መጥቼ ለቅዱስ ሚካኤል ነገርኳት። ባለበችበት ስፍራ ቅዱስ ሚካኤል ልመናዬን ሰምቶ ስራ ሰጥቷታል። እልል ብላችሁ ቅዱስ ሚካኤልን አመስግኑልኝ ብላለች። እልል ብላችሁ አመስግኑላት። እንደዚህ ሁሉ ወለተ ማርያም የተባለች እህታችን እዚሁ ጋር ነበረች። ብዙ ችግር ነበረብኝ፣ ችግሬን እርሱ ያውቃል። መጥቼ ለቅዱስ ሚካኤል ነገርኩት፣ ያለብኝን ችግር በሙሉ ቀርፎልኛል፣ ለክብሩ መገለጫ 1 ጃንጥላ አስገብቻለሁ ብላለች። እልል ብላችሁ አመስግኑላት። ከዚህ በመቀጠል ሌሊቱን በምስጋና በዝማሬ እንደ ሰማይ መላእክት